አሁን በተሰማ ሰበር መረጃ ትግራይ ውስጥ የሚካሄደው ወታደራዊ አፈሳ የሚቃወም እንዲሁም የፌደራል መንግስቱ በክልሉ ጉዳይ መንግስታዊ ግዴታውን እንዲወጣ የሚጠይቅ ሰላማዊ ሰልፍ በመጪው ቅዳሜ አዲስ አበባ ላይ እንደሚካሄድ አዘጋጆቹ አስታወቁ። በመዲናዋ መስቀል አደባባይ የሚካሄደው ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላም ለውጥ ምክር ቤት እንደሆነ የሚዲያና የህዝብ ግንኙነት አስተባባሪው ከበደ አሰፋ ለቢቢሲ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ ክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ በውስጡ ህዝባዊ ወያኔ ሓርነት ትግራይን የተለዩና የተቃረኑ ፖለቲከኞች እንዲሁም በትግራይ ፖለቲከኞችን ይዟል። በምክር ቤቱ ስር የተቋቋሙ ኮሚቴዎች የሚመሩት ጀነራል ጻድቃን ገብረትንሳኤ ናቸው። በጠቅላይ ሚኒስትሩ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ስምረት ትግራይ ፓርቲ የምክር ቤት አባላት አንዱ ነው። በህወሓት የተለያዩ አመራሮች የተመሰረተው ሌላኛው ፓርቲ ወልዶ ትግራይ፣ አረና ትግራይ ለዲሞክራሲያዊና ሉዓላዊ እንዲሁም ትንሳኤ ሰባ እንደርታ ተጠቃሾቹ ናቸው። የትንሳኤ ሰባ እንደርታ ሊቀመንበርና የምክር ቤቱ ህዝብ ግንኙነት አስተባባሪ የሆኑት አቶ ከበደ እንደሚናገሩት ቅዳሜ ሐምሌ 11 ቀን 2018 ዓ.ም ሊካሄድ የታቀደው ሰልፍ ሁለት ዋነኛ ዓላማዎች አሉት ሲሉ ይገልጻሉ። በቀዳሚነት የጠቀሱት የክልሉ የሚካሄደው የግዳጅ ወታደራዊ አፈሳ እንዲቆም ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እንዲሁም ዓለም አቀፍ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ባወጣው መግለጫ በክልሉ በሚካሄደው ወታደራዊ ግዳጅ መልመላ እንዲቆም መጠየቃቸው ይታወሳል ሲል ቢቢሲ ዘግቧል። በየቀኑ የምንለቃቸውን አዳዲስ መረጃዎች ለመከታተል ቻናሉን ፎሎ በማድረግ ይከታተሉ።